ተሰብስባችሁ እየሰገዳችሁ ያላችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ሕፃናትን ጨምሮ በእግዚአብሔር ሰላምታ እንደምን ዋላችሁ? አሜን። አምላካችን እግዚአብሔር ያለፈውን ጊዜ በሰላምና በጤና አስፈጽመው በእድሜያችን ላይ ይህችን ቀን ተጨማሪ አድርጎልን ለበዓለ ስቅለቱ ሁላችንንም ስላደረሰን ስሙ ለዘላለም የተመሰገነ ይሁን። የእናታችን የእመቤታችን የቅድስት ኪዳነ ምሕረት በረከትና ረድኤት ከሁላችን ጋር ይሆንልን። እግዚአብሔር አምላካችን በመካከላችን ተገኝቶ ሊያስተምረን የእሱ ቅዱስ ፈቃዱ ይሆንልን። አንዱ ስለ ሁሉ ሞተ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14። በዛሬ እግዚአብሔር በሰጠን ጊዜና ሰዓት የምንማማርበት የትምህርታችን ርዕስ የሚሆነው አንዱ ስለ ሁሉ ሞተ የሚሆነ። ከትምህርቱ አስቀድመን እግዚአብሔር አምላካችን ሁላችንንም ጠብቆ በዕድሜያችን ላይ ዕድሜ ጨምሮ ከዘመን ዘመንም አሸጋግሮ ለዚህ ዕለትና ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። ሁላችን እንደምናውቅ እንኳን ዓመት ቆይቶ መገናኘት ይቅርና ትናንትና ያየነውን ሰው ከሰዓት ለማየት ዛሬ እየተቸገርን ነው ያለ። ዘመናችን በጣም አጭር ሆኗል። ወጥቶ መግባት የለም፣ ተቀምጦ መነሳት የለም። ዘመናችን ከሸማኔ መወርወሪያ ይልቅ እየቸኮለ ነው። የዛሬ ዓመት ይህንን የስቅለት በዓል ከእኛ ጋር አክብረው ዛሬ በመካከላችን የሌሉ ብዙ ሰዎች አሉ። ከአባቶቻችን ከካህናት መካከል ሊሆን ይችላል፣ ከወንድሞቻችንና ከእህቶቻችን መካከል ሊሆን ይችላል፣ ከጓደኞቻችን መካከል ሊሆን ይችላል። የዛሬ ዓመት ይህን በዓል ከእኛ ጋር አክብረው የነበሩ አብረው ሲሰግዱ የነበሩ ዛሬ ግን በመካከላችን የሌሉ በሞት ተጠርተው ላይመለሱ የሄዱ በርካታ ሰዎች እኔና እናንተ ከእነሱ የተሻለ ጽድቅ ስለሰራን ሳይሆን እግዚአብሔር በምሕረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በደላችንንና ኃጢአታችንን ሳይቆጥርብን አይቶ እንዳላየ ሰምቶ እንዳልሰማ አልፎ ለዚህ ዕለት አድርሶናል። አሁንም ስሙ በድጋሚ የተመሰገነ ይሆናል። እንግዲህ ለምን እንደተሰበሰብን፣ ለምን እንደምንወድቅ እንደምንነሳ፣ ለምን እንደምንጸልይ፣ ለምን እንደምንሰግድ ጥቂት ጊዜ ወስደን እንማማራለን። በውስጥ ይሁን በውጪ፣ በሩቅ ይሁን በቅርብ በዚህ የቅድስና ስፍራ ላይ የተሰበሰበን ሁላችን የሚተላለፈውን የእግዚአብሔርን ቃል በማስተዋል ሆነን እንድናደምጥ በእግዚአብሔር ፍቅር እጠይቃችኋለሁ። የአባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ የቃሉን ደጅ ለሁላችን ከፍቶ እንዲያስተምረን የእሱ ቅዱስ ፈቃዱ ይሆንልን። አንዱ ስለ ሁሉ ሞተ። ርዕሳችን አንዱ የተባለው ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ስለ ሁሉ ሞተ ሲል ስለ አዳም ልጆች ሁሉ ሞተ ማለቱ። እንግዲህ ዛሬ የስቅለት በዓል ነው። ከጌታ 9 አበይት በዓላት መካከል አንዱ የሆነውን የስቅለትን በዓል እያከበርን ነው።
ስለዚህ በዚህ ርዕስ ውስጥ አንዱ ስለ ሁሉ ለምን ሞተ፣ እንዴት ሞተ፣ በመሞቱ ውስጥ እኛ ያገኘነው ነገር ምንድን ነው የሚሉትን ነገሮች በሩጫ እናያቸዋል። እንግዲህ ሁላችን የምናውቅ ኢየሱስ ክርስቶስ ለምን ተወለደ፣ ለምን ተሰቀለ፣ ለምን ሞተ ስንል በመጀመሪያዎቹ ሰዎች በአዳምና በሔዋን ምክንያት ነው። ሌላ ምንም ምክንያት የተወለደው በእነሱ ምክንያት፣ የሞተው በእነሱ ምክንያት፣ ወደ ጎልጎታ መቃብር የወረደበት ምክንያት እነሱ ናቸው። ሁላችንምና ብዙ ጊዜ እንደሚተረክ አምላካችን እግዚአብሔር የመጀመሪያዎቹ ሰዎች አዳምና ሔዋንን ኤላ በምትባል ስፍራ ላይ ፈጥሯቸዋል። ካለመኖር ወደ መኖር፣ ካለመታየት ወደ መታየት አምጥቷቸዋል። በእጁ አበጃጅቷቸዋል። በመዳፉ ቀርጿቸዋል። ግሩምና ድንቅ አድርጎ ሰርታቸዋል። አዳምን በ40 ቀኑ ወደ ኤደን ገነት አስገብቶታል። ሔዋንን ደግሞ በ80 ቀኗ ወደ ገነት አስገብቷል። እግረ መንገዳችንን ወንዶች በ40 ቀናችን፣ ሴቶች በ80 ቀናችን የምንጠመቅበት መነሻው ይሄ ገነት የቤተ ክርስቲያን ምሳሌ። አዳም በ40 ቀኑ የቤተ ክርስቲያን ምሳሌ ወደሆነች ወደ ገነት እንደገባ ወንዶችን በ40 ቀናቸው በእናቶቻቸው እቅፍ ወደ ቤተ ክርስቲያን ይመጣል። ሔዋን በ80 ቀኗ ወደ ገነት እንደገባች ሴቶቹም በ80 ቀናቸው በእናቶቻቸው እቅፍ ሆነው የገነት አምሳያ ወደሆነችዋ ለጥምቀት ወደ ቤተ ክርስቲያን ይመጣል። ገነት ውስጥ እያሉ አንድ ትእዛዝ ብቻ እግዚአብሔር ሰጥቷቸዋል። በገነት ውስጥ ካለው የዛፍ ፍሬ ትበላለህ፣ ነገር ግን ክፉና መልካሙን ከሚያስታውቀው የዛፍ ፍሬ እንዳትበላ፣ ከሱ በበላ ቀን ሞትን ትሞታለህ ብሎ ለአዳም እግዚአብሔር ትእዛዝ ሰጥተው። ይህም ትእዛዝ የቤተ ክርስቲያን ታሪክ እንደሚነግረን አዳምና ሔዋን የጠበቁት ለ7 ዓመት 3 ወር ለ17 ቀን ብቻ ነው። በደንብ እንድትሰሙ እንፈልግ። አዳምና ሔዋን በገነት ውስጥ የአምላካቸው የእግዚአብሔርን ትእዛዝ የጠበቁት ለ7 ዓመት 3 ወር 17 ቀን ብቻ ነው። ከዚህ በኋላ አትብሉ የተባሉትን የዕፀ በለስ ፍሬ ቆርጠው በሉ። የእግዚአብሔርን ትእዛዝ ተላለፉ፣ ሕጉን ጣሱ፣ ሞት ተፈረደባቸው። ሞቱ የሥጋ ሞት ብቻ አይደለም፣ የነፍስን ሞት ጭምር ነው። በሥጋ ሞቶ ወደ መቃብር መውረድ፣ በነፍስ ሞቶ ደግሞ ወደ ሲኦል መውረድ። ገነት ተዘጋጅ። ሞት በአዳምና በሔዋን ላይ ብቻ ሳይሆን በሁላችን ላይ ታወጀ። ወገኖቼ እግዚአብሔር የሰው ልጅን ሲፈጥረው እንዲሞት አድርጎ አልፈጠረውም ይላሉ የቤተ ክርስቲያናችን መተርጉማ። 1000 ዓመት እየኖረ ሲያረጅ እየታደሰ እንደገና 1000 ዓመት እየኖረ ሲያረጅ እየታደሰ ለዘላለም እንዲኖር ነበረ የሰው ልጅ የተፈጠረ። ሞትን ያመጣነው በገዛ እጃችን ጎትተን ነው። ቅዱስ ጳውሎስ እንዲህ ብሎ እንደተናገረ እዚህ ሮሜ 5:12 ላይ በአንድ ሰው ኃጢአት ምክንያት ሞት ወደ ዓለም ገባ ነው ቃሉን አስበ። በአንድ ሰው ኃጢአት ምክንያት አንድ ሰው የተባለ አባታችን አዳም ሞት ወደ ዓለም ገባ። ሞት ወደ ሁላችን ደረሰ። አዳም ከገነት ከወጣ በኋላ ታሪኩን እንደምናውቅ ማቅ ለብሶ አመድ ነስንሶ ጉድጓድ ቆፍሮ በእግዚአብሔር ፊት ጾመ፣ ጸለየ፣ ሱባኤ ገባ፣ አነባ፣ አለቀሰ። እግዚአብሔርን የአዳምን ጾምና ጸሎት ተመለከተ። ቃል ኪዳንን ገባለት። ምን ብሎ? አዳም ከገነት እንደወጣ አትቀርም፣ ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ። አባቶቻችን አዳም ልባም ነው የሚሉት እንደዚሁ አይደለም።
እንደ ወደቀ አልቀረም፣ ተነስቷል። እንደ ረከሰ አልቀረም፣ ተቀድሷል። እግዚአብሔርን እንዳሳዘነ አልቀረም፣ ይቅርታ ጠይቋል። የሁላችሁ እግዚአብሔር ለምን ኃጢአት ሠራችሁ አይለንም፣ ለምን ንስሐ አልገባችሁም ነው የሚለው። ድካማችንን ያውቀዋል። የለበስነው ሥጋ ደካማ ሥጋ እንደሆነ ፍጥረታችንን እግዚአብሔር ያውቃል። በእሱ ዘንድ ማይገለጥ የተከደነ ማይታይ የተሰወረ ነገር የለም። ስለዚህ ለምን ኃጢአት ሠራችሁ፣ ለምን በደላችሁ፣ ለምን ወደቃችሁ አይለንም፣ ግን ለምን እንደወደቃችሁ ጠራችሁ ይላል። ለምን ንስሐ አልገባችሁ ይላል። አዳም ልባል ነው የሚሉት አባቶቻችን ኃጢአት እንደሠራ እግዚአብሔርን እንደበደለ አልቀረም፣ ንስሐ ገባ። ማረኛል፣ ይቅር በለኛል። እግዚአብሔርም ንስሐውን ተቀበለ፣ ጸሎቱንም አደመጠ፣ ቃል ኪዳንም ገባ። ከ5 ቀን ተኩል በኋላ ከልጅ ልጅ ተወልጄ አድንሃለሁ። ይህን ተስፋ ይዞ አዳም ከገነት ወጣ። ታሪኩን አሳጥረኝ ወደ ርዕሴ ጋር ቶሎ 5 ቀን ተኩል ማለት በሰው ዘንድ ወገኖቼ 1000 ዓመት፣ በእግዚአብሔር ዘንድ 1 ቀን። በእግዚአብሔር ዘንድ 1 ቀን ደግሞ በሰው ዘንድ 1000 ዓመት። ስለዚህ ከ5 ቀን ተኩል በኋላ ሲል መጽሐፍ ከ5500 ዘመን በኋላ ማለት የዘመኑ ፍጻሜ በደረሰ ጊዜ ኢየሱስ ክርስቶስ ከሰማይ ሰማያት ወረደ። ከእናታችን ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ከወላዲተ አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ በቤተልሔም ዋሻ በከብቶች ግርግም የእኛ ጌታ አዳምና ልጆቹን ለማዳን ተወለደ። ስሙ የተመሰገነ ይሁን። እንግዲህ መጽሐፍ እንደሚነግረን አሁን ዞሮ ወንጌልን አስተማረ ነው። ሕሙማነ ሥጋ በተአምራቱ ይፈውስ ነበር። ሕሙማነ ነፍስ በትምህርቱ ይፈውስ ነበር። ለምጻሞቹን ያነጻ፣ ሽባዎቹን እየረታ፣ ጎባጣዎቹን እያቀና፣ ድውያንን እየፈወሰ፣ ሙታንን እያስነሳ ኢየሱስ ክርስቶስ በዚህ ምድር ላይ ይመላለስ ነው። ያቺ የቀጠሮ ቀን ደረሰች። ወደምንፈልገው ዳትምጣ ለአዳም የገባት ቃል ኪዳን የምትፈጸምበት ቀን ደረሰች። ዕለተ ዓርብ የዛሬዋ ቀን ደረሰች። ሁላችን ታሪኩ እንደምናውቅ ከ12ቱ ሐዋርያት መካከል አንዱ በሆነው በይሁዳ መሪነት ኢየሱስ ክርስቶስ ለአይሁድ ተላልፎ ተሰጠ። ኢየሱስ ክርስቶስም ለመስቀል ሞት አሳልፎ የሰጠው ከዋለበት የዋለ ካደረበት ያደረ የእጁን ተአምራት በዓይኖቹ የተመለከተ የቃሉን ትምህርት በጆሮቹ ያደመጠ ይሁዳ ነው። ኢየሱስ ክርስቶስን ለመስቀል ሞት አሳልፎ የሰጠው አባቶቻችን የሰው ጠላቱ የቤቱ ሰዎች ናቸው። ጠላት ነው። እዚህ ትንቢተ ሚክያስ ምዕራፍ 7 ቁጥር 6 ላይ አስተውሉት ቃሉን። የሰው ጠላቱ የቤቱ ሰዎች ናቸው። ክርስቶስን ለመስቀል ሞት ያበቃው ከሩቅ የመጣ ሰው አይደለም። ይሁዳ ከ12ቱ ሐዋርያት መካከል አንዱ የነበረው ይሁዳ ነው። ክርስቶስን ለመስቀል ሞት አሳልፎ የሰጠው መጽሐፍ ቅዱስን ስናነብ ዮሴፍን የሸጡት የገዛ ወንድሞቹ ናቸው። አቤልን የገደለው ወንድሙ ቃየል። ስለዚህ ጠላት ከሩቅ አይመጣም። ጠላት በቅርብ ነው ያለው። ዛሬ ሀገሪቱ እንደዚህ አይነት አጣብቂኝ ውስጥ ብትገባ፣ ቤተ ክርስቲያናችን እንደዚህ አይነት አጣብቂኝ ውስጥ ብትገባ ከሩቅ የመጡ ሰዎች አሉ። የቅርብ ሰዎች ናቸው። የሰው ጠላቱ የቤቱ ሰዎች ናቸው ይላል መጽሐፍ ቅዱስ። ይሁዳ በመሳብ ክርስቶስን አሳልፎ ሰጠው። ምንድን ያለው አስቀድሞ ዳዊት የሰላም ሰው ያልኩት የተማመንኩበት እንጀራዬን የበላ ተረከዙን አነሳብኝ ብሎ ዘምሮ ነበር። መዝሙር 40 ቁጥር 9 ላይ ዳዊት ይህንን ቃል ለጊዜው ስለ ልጁ ስለ አቤሴሎም ተናግሮታል። ለፍጻሜው ስለ ይሁዳ የተነገረ ቃል ነው። የሰላሜ ሰው ያልኩት የተማመንኩበት እንጀራዬን የበላ ይሁዳ ተረከዙን አነሳብኝ። እንጀራ ቃሉን በልቶ ይሁዳ በጌታው ላይ የምግብ ተረከዙን አነሳ። እንጀራ ሥጋው ደሙን ተቀብሎ ይሁዳ በጌታው ላይ የምግብ ተረከዙን አነሳ። እንጀራ የተባለ ወደ ሙዳይ ምጽዋት ከሚገባው ከ10 በልቶ ይሁዳ በጌታው ላይ የምግብ ተረከዙን
አነሳ። ምን ብሎ አሳልፌ ብሰጣችሁ ምን ትሰጡኛላችሁ? የምክር 30 ብር መዘኑለት። ስንት ብር መዘኑለት? 30 ብር መዘኑለት። አሳልፎ ሊሰጠው ምቹ ጊዜ ይፈልግ ነበረ። ምቹ ጊዜ አገኘ። ሰይፍና ጎመድ የያዙ ሊቃነ ካህናትን አስከትለው ይሁዳ በሐሙስ ምሽት 3 ሰዓት ላይ ወደ ኢየሱስ ክርስቶስ ጋር መጣ። አገኘውና መምህር ሆይ ሰላም ላንተ ይሁን ብሎ አቅፎ ሳመው። ይሁዳ ክርስቶስን አቀፈና ሳመው። ከኋላ እኮ ገዳዮቹን፣ ሰቃዮቹን፣ ገራፊዎቹን ከኋላ አስከትሎ ይሁዳ ከፊት ለፊት ይቅለሰለሳል፣ እያንቆላመጠ ይናገራል፣ በፍቅር ቃል ይናገራል። ከኋላ ግን ክርስቶስን የሚገሉትን አስከትሎ በጨለማ ነው። እንደዚህ ካለ ክርስትና ሁላችንን የሚጠብቀ ከይሁዳ አይነት የማስመሰል ሕይወት እግዚአብሔር ሁላችንን በቸርነት ይጠብቀ። በመርዝ የተለወሰ ማር ነው ሰው የመጣው። ፊት ለፊቱ ላይ ንግግሩ ፍቅር። መምህር ሆይ ሰላም ላንተ ይሁን ያለው እቅፍ አድርጎ የሳመው። መሳም የፍቅር ምልክት ነው። የፍቅሩን ምልክት ይሁዳ የጸብ ምልክት አድርጎ መጣ። የምስመው እሱ ነው፣ አጥብቃችሁ ያዙ። ዛሬም አንዳንድ ሰዎች ችግራችንን ስንነግራቸው እኔ አፈር ልብላልሽ ይሉናል። ዞር ብለው ደግሞ አፈር ድሜ አብላሽ ነው። ችግራችንን ስንነግራቸው እኔ ልቃጠልልሽ ይሉናል። ዞር ብለው ደግሞ ያቃጥልሽ ይሉናል። ዛሬ ተረፈ ይሁዳዎች የበዙበት ዘመን። ዛሬ ቢሰግድ መች ጠፋ? ዛሬ ቢያስቀድስ መች ጠፋ? ዛሬ ቤተ ክርስቲያን ሊመጣ ሰው ጠፋ? ወገኖቼ የጠፋው እውነተኛ ክርስቲያን የጠፋው እውነተኛ ፍቅር ያለው የጠፋው መቅደስ ውስጥ ያለን ራሳችንን አባቶች፣ ሰባኪያን፣ ዘማሪያን፣ አገልጋዮች፣ ምዕመናን ሁላችንን ራሳችንን ዛሬ የሚሰግድ አልጠፋ፣ የሚጾም አልጠፋ፣ ውዳሴ ማርያም ያደርስ አልጠፋ። ይሄ ሁሉ ነገር ግን በእውነት የፍቅር አይደለም፣ በማስመሰል ነው አንዳንዶቻችን የምንመላለሰው። ይሁዳ ከውጪ እየሳቀ እየተቅለሰለሰ እያንቆላመጠ እየተናገረ ክርስቶስን በመስቀል ሞት አሳልፎ ሰጠው። ስንቱን አሳልፈን ሰጠነው እየሳቀን እያንቆላመጠን እየተናገርን እየተቅለሰለስን አንገታችንን እየደፋ ንግግራችንን እያሳመርን ስንቱን ለወይኒ አሳልፈን ሰጠነው። ቤት ይውጠረው። የይሁዳን ታሪክ ማየት አለብን። ዛሬ ክርስቶስ ተሰቀለ ማለት ብቻ ቀላል ነው። ምን ይከብዳል? ክርስቶስ ተሰቀለ አዳነ፣ ቀላል ነው። ይሁዳ ግን ክርስቶስን በመሳም አሳልፎ ሰጠው። አልሳመው፣ ነከሰው። በመሳም አሳልፎ ሰጠው። ስንቱን እየሳምን አሳልፎ ሰጠው። ስንቱን እያቆላመጥን እየጠራን አሳልፎ ሰጠው። ታውቃላችሁ፣ አራዊት ማስመሰል አይችልም። ውሻ ከመናከሱ በፊት ይጮኻል። አባቶቻችን እንደሚናገሩት ነብር የሰው ልጅ ከመዋጡ በፊት ሰውነቱ ይነፋፋል። አራዊት ማስመሰል አይችሉም። ሰው ነው ምንም ነገር ሳይናገር ሳይታወቅበት ሊያጠቃ ማስመሰል የሚችለው የሰው ልጅ ብቻ ነው። አራዊት የማይችሉትን የሰው ልጅ ይችላል። ለዚህ ነው መጽሐፍ እንደ ሰው ተንኮለኛ የለም ብሎ እዛ ኤርምያስ 17 ቁጥር 5 ላይ የተጻፈው። እግዚአብሔር ከይሁዳ ግን ሁላችንን በቸርነቱ ይጠብቅ። ወዳው ያዙት። በጣም የሚገርማችሁ ወደ ይሁዳ ወዳጅ ሆይ ሰላም ላንተ ይሁን ብሎ ሲስበው ምንድን ነው የሚለው? የክርስቶስ መልሱ ጌታችን ምንድን ነው ያለው? ወዳጄ ሆይ ስለምን ነገር መጣ? ጠላቱ ሆኖ ሳለ ጠላት ያለ ወዳጅ አለው። የእኛ ጌታ ጠላቱን የሚወድ ነው። ስሙ የተመሰገነ ነው። ለመስቀል ሞት አሳልፎ ሊሰጠው እንደመጣ እያወቀ መምህር ሆይ ሰላም ላንተ ይሁን እያለ እያቆላመጠ ሲናገር ይሁዳን ክርስቶስ ጠላቴ አላለው፣ ወዳጄ ሆይ ስለምን ነገር መጣ አለ። ክርስቶስ በቃል ብቻ ሳይሆን በተግባርም ጠላቱን ወዶ ነው ያሳየን የኛ አምላክ። ወዲያው ያዙ 3 ሰዓት ላይ እስከ ሰቀሉበት እስከ ዓርብ 6 ሰዓት ድረስ 13ቱ ሕማማተ መስቀል መድኃኔ ዓለም ኢየሱስ ክርስቶስ ስለ እኔና ስለ እናንተ ሲል ተቀበለ። 13ቱ ሕማማተ መስቀል ጥቂቱን ላስታውሳችሁ። ራሱን በዘንግበት ፊቱ ላይ መራቃቸውን ረፉበት፣ ጎኑን በጦር ወጉት። ወገኖቼ 6666 ጊዜ በጅራፍ ገረፉት። ሥጋ ባልቶ አጥንቱ ነጭ ሆኖ በመስሎ እስኪታይ ድረስ ሰጦር የሚባል አንዱ ችንካር አመጡና በመሃል
አናቱ ላይ አስገቡበት። ያ ሰቆር የተባለ ሚስማር ልቡ መሃል ላይ ደረሰ ይላል። ይህ ሁሉ ዋጋ የተከፈለው ለእኛ ነው። ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባለው 5 ችንካሮችን ቸነከሩት። 13ቱን ሕማማተ መስቀል ከተቀበለ በኋላ በመስቀል ላይ ዓርብ 6 ሰዓት ኢየሱስ ክርስቶስ ተሰቀለ። አንዱ አለ ቅዱስ ጳውሎስ ስለ ሁላችን ሞተ። ርዕሳችን አንዱ የተባለ ከሦስቱ አካል አንዱ የተባለ ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ ነው። ስለ ሁሉ ሞተ። ለነጩ፣ ለጥቁሩ፣ ለድሃው፣ ለሀብታሙ፣ ለካህኑ፣ ለምዕመኑ፣ ለትንሹ፣ ለትልቁ፣ ለአገልጋዩ፣ ለተገልጋዩ አንዱ ኢየሱስ ክርስቶስ በዛሬው ቀን ስለ ሁላችን ሞተ። ለምን ሞተ? ሙታንን ያድን ዘንድ ሞተ። ሞትን ይሽረው ዘንድ ሞተ። ቅዱስ ዮሐንስ አፈወርቅ እንደተናገረ እኛን ከሞት ወደ ሕይወት ያሻግረን ዘንድ ሞተ። እኛን ከጨለማ ወደ ብርሃን፣ ከሲኦል ወደ ገነት፣ ከሐሳር ወደ ክብር፣ ከባርነት ወደ ነፃነት ያሻግረን ዘንድ አንዱ ኢየሱስ ክርስቶስ ስለ ሁላችን ሞተልን። ዛሬ በስግደት የምንወድቀው የምንነሳው ስለ እኛ ሲል መስቀል ተሸክሞ የወደቀውን የተነሳውን ጌታ እያሰብን ነው። በመላ ዛሬ እኛ የተራብነው በዕለተ ዓርብ ስለ እኛ የተራበውን ጌታ እያሰብን ነው። ዛሬ የተጠማነው ስለ እኛ ሲል የተጠማውን አምላክ እያሰብን ነው። እነዚህ እያሰብን የሰገድን እንደሆነ በረከት እናገኛል፣ ዋጋ እናገኛል፣ የመከራው ተካፋዮች ሆነናል ማለት ነው። እግዚአብሔር ልጆች እንግዲህ ይህን በዓል እያከበርን ነው። ይህን በዓል እያሰብን ያለ ምንድን ነው የምንማረው? ከዚህ ከዕለቱ በዓል ከስቅለቱ በዓል ምንድን ነው የምንማረው? ይኸውላችሁ የመጀመሪያ ይህ በዓል ሊያስተምረን ይቅርታን ያስተምረን። እንዴት ያለ እንደሆነ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የተናገራቸው 7ቱ አዝራሃ መስቀል ወይም 7ቱ ቃላቶች የሚባሉ ከነሱ የመጀመሪያው ምንድን ነው የተናገረው? መስቀል ላይ ሆኖ አባት ሆይ የሚያደርጉትን አቁምና ምን በላቸው? ደግሟቸዋል። እግዚአብሔር ያመጣቸው ምን በላቸው? እስኪ አባት ሆይ በሉ። አባት ሆይ የሚያደርጉትን አያቁምና ይቅር በላቸው። በጣም የሚገርማችሁ ገና ሚስማሩ ከእጁ ላይ አልተነቀለም። ክርስቶስ ደሙ እየፈሰሰ የሾህ አክሊል ደፍቷል። ፊቱ በይኗል፣ ጠቁሯል። ደም ግባትን የለው። እንደዛ ሆኖ መስቀል ላይ ሆኖ ከመስቀል ሳይወርድ የተናገረው ቃል የመጀመሪያው አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው። ስለዚህ ይሄ ቀን የይቅርታ ቀን ነው። ኦርቶዶክሳውያን የስቅለት በዓል የይቅርታ በዓል ነው። በመጀመሪያ ለጠላቶቹ፣ ለገዳዮቹ፣ ለገራፊዎቹ ይቅርታን አደረገ። ይቅርታን ለመነላቸው። ለእኛ ምሳሌ፣ ለእኛ አብነት፣ ለእኛ አርያ ሊሆነን የሚያደርጉትን አያውቁምና ይቅር በላቸው በሉ ለማለት ለምሳሌነት ይተናገራል። አምላካችን እግዚአብሔር አውቀውም ሳያውቁም የበደሉን ሁሉ ይቅር እንድንላችንን በቸርነቱ ይርዳ። የትንሣኤን በዓል እያከበሩ የስቅለትን በዓል እያከበሩ ቂም በቀል በልብ አርግዞ ለበቀል መታለፍ ይቅርታ አላደርግም ማለት በዓሉ ትርጉም የለሽ ነው ያለ። ስለዚህ ሁላችሁ ኦርቶዶክሳውያን ድምፅ የሚሰማችሁ ስቅለት ማለት ይቅርታ ማለት፣ ይቅርታን ደግሞ ያስተማረን ባለቤቱ ኢየሱስ ክርስቶስ ነው። ስለዚህ ከተጣላችሁ ሰው ጋር አሁን በልባችሁ ይቅርታ አሉ። በእውነት እግዚአብሔር ስግደታችሁን ይቀበል። እግዚአብሔር ጸሎታችሁን፣ ጾማችሁን ይቀበል። እግዚአብሔር ምጽዋታችሁን ይቀበል። በልባችሁ ወንድማችሁን ይቅርበሉ፣ እህታችሁን ይቅርበሉ፣ ጓደኛችሁን ይቅርበሉ። የይቅርታ ልብ ያስፈልጋል። ስቅለትን ስናከብር ይቅርታን ለይተን አንተው ክርስቶስ በስቅለቱ ያስተማረን ለጠላቶቹና ለገዳዮች ይቅርታ ማድረግ ነው። ዛሬ አንዳንድ ባል ከሚስቱ ጋር ተጣልቷል፣ ሚስት ከባሏ ጋር ተጣልታለች። ታረቁ ሲባል በጭራሽ በአፍንጫዬ ይውጣ፣ ሁሉ ነገር ይቅርብኝ፣ ከእሱ ጋር ልታረቅ፣ ከእሷ ጋር ልታረቅ የሚሉ ሰዎች አሉ። ይቅርታ የማናደርግ ከሆነ ገና ክርስትናው አልገባንም። መጽሐፍ ክርስቶስ ይቅር እንዳላችሁ እርስ በርሳችሁ ይቅር ተባባሉ ስለሚል እርስ በርሳችን ይቅር እንድንባባል አምላካችን እግዚአብሔር ይርዳ። ሁለተኛ መጨረሻ ከስቅለቱ ከዛሬው ቀን የምንማረው ምንድን ነው ስንል ክርስቶስ በዛሬው ቀን ያስተማረን ፍቅርን ነው። ምን አልኳችሁ? ፍቅርን እንዴት ስንል ወገኖቼ
ፍቅር ነው ከሰማይ ከዙፋኑ ያወረደ እስከ ሞትም ያደረሰው የሰው ልጆች ፍቅር ነው። ሊቁ ሲናገር ምንድን ነው? ፍቅር ኃያል ወንድም ከዙፋኑ አወረደው እስከ ሞትም አደረሰው። ኢየሱስ ክርስቶስ ለመስቀል ሞት ተላልፎ የተሰጠው በምን ምክንያት ነው ስንል በእኛ በልጆቹ ፍቅር ነው። ፍቅር ነው ይህን ሁሉ መከራ ይቀበላል። ቅዱስ ዮሐንስ ወልደ ነጎድጓድ ሲናገር ምናል? ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ተብሎ ተጽፏል። የዮሐንስ ወንጌል ምዕራፍ 13 ቁጥር 15 ላይ የተመዘገበ ቃሉን አስተውሉት ባካችሁ። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም። እናት ልጇን ብትወድ እንጀራ ቆርሳ ታጎርስ ይሆናል፣ ጨርቅ ቀዳ ታለብስ ይሆናል። እናት ለልጇ በመስቀል አትሰቀልም፣ ጎኗን በጦር አትወጋ፣ በጅራፍም አትገረፍም። ኢየሱስ ክርስቶስ ከእናት በላይ እናት ነው፣ ከአባት በላይ አባት ነው። ፍቅሩ ጥልቅ ነው፣ ቃላትና ቋንቋ አይገልጠውም። መድኃኔ ዓለምን ምን ያህል ነው የምትወደን ብለን የምንጠይቀው የመድኃኔ ዓለም መልስ ልጄ ሆይ እስከ ሞት ድረስ ወድሃለሁ ነው። ስለዚህ ዛሬ ፍቅሩን የገለጠበት ቀን ነው። በሌላም ስፍራ እንዲህ ተብሎ እንደተጻፈ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጠን ድረስ ዓለሙን እንዲሁ ወዶታል። እንዲሁ የወደደን አምላክ ስሙ የተመሰገነ ይሁን። ሰው እንዲሁ ይጠላናል፣ ኢየሱስ ክርስቶስ እንደዚሁ ይወደናል። ስሙ ብሩክ ይሁንልን። ሰው የዓይን ቀለማችንን አይቶ ከመሬት ተነስተው አጥጋቢ ባልሆነ ምክንያት ሰው ይጠላናል። እግዚአብሔር ደግሞ እንዲሁ ነው የሚወደን ወገኖች። ስለዚህ ዛሬ ፍቅሩን የገለጠበት ምን ያህል እንደሚወደን ያሳየበት ቀን ነው፣ የፍቅር ቀን ነው። እኛም ደግሞ እርስ በርሳችን በፍቅር እንድንመላለስ የፍቅር ሰዎች እንድንሆን አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ዛሬ ባል ከሚስት ፍቅር የለም፣ ሚስት ከባሏ ፍቅር የላትም፣ ወንድም ከእህት ፍቅር የለም፣ እህት ከወንድም ፍቅር የለም። በአንድ ቢሮ ውስጥ የምንሰራ ፍቅር የለንም፣ ጎረቤት ከጎረቤት ፍቅር የለንም። መቅደስ ውስጥ ብንገባ ካህን ከካህን፣ ዲያቆን ከዲያቆን፣ ሰባኪ ከሰባኪ፣ ዘማሪ ከዘማሪ ፍቅር የለም። አለባበሳችን ያምራል፣ መስቀላችን ያበራል። ግን የመስቀል ትርጉም ገና አልገባንም። የስቅለቱ በዓል ትርጉም አልገባንም። እየተበላላን ነው፣ እየተነካከስን ያለ ነው። በውጭ ቤተ ክርስቲያኒቱ ጠላት አለባት፣ እኛም እርስ በርሳችን ፍቅራትን ለጠላት ተመቻችተን ቁጭ ብለናል። ስለዚህ ባካችሁ ስቅለት ማለት የዛሬው ቀን ማለት ፍቅር ማለት ነው። በአጭር ቋንቋ ፍቅር ነው። ዓርብ ማለት ፍቅር ማለት እግዚአብሔር የፍቅር ሰዎች ያድርገን ሁላችንን። አንዱ ስለ ሁሉ ሞተ። እንግዲህ አንዱ ኢየሱስ ክርስቶስ ስለ ሁላችን የሞተበት ቀን ነው። እኛን ከሞት ወደ ሕይወት ያሻገረበት ቀን ነው። ድህነታችን የተፈጸመበት፣ ድህነታችን የተረጋገጠበት ቀን በእውነት በዓመት አንዴ ብቻ ሳይሆን ዓመቱን ሙሉ የምናስባት በዓል ናት ይህች በዓልና ሁሌ ፍቅሩን እያሰብን ለእኛ የከፈለውን ዋጋ የተቀበለውን መከራ ስቃይ እያሰብን በሃይማኖታችን ጸንተን እንድንኖር ቸሩ አምላካችን እግዚአብሔር ሁላችንን ይርዳ። መከራውን እያሰብን እየወደቅን እየተነሳን ይህንን ሰሞነ ሕማማት ያሳለፍን ሰዎች ሁላችንን እግዚአብሔር የልባችንን መሻት ይፈጽምልን፣ የጎደለን ነገር መድኃኔዓለም ይሙላልን፣ ጥያቄያችንን ይመልስልን። ሰላም አጣን የምትጨነቅ ለሀገራችን ለኢትዮጵያ እውነተኛ ሰላም እግዚአብሔር ይስጥልን፣ የእምነት ነፃነታችንን ያስከብርልን። በዓሉን የሰላም የፍቅር የበረከት በዓል ለሁላችን ያደርግልን። የሁላችን መጨረሻ እግዚአብሔር ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አባት ልዑለ ባሕርይ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። አሜን በሉስ። ስሙ የተመሰገነ ይሁን። መምህራችን መጋቤ ሐዲስ አድነው ወንድሙ አምላካችን እግዚአብሔር ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። በዕድሜ በጤና በጸጋ በአገልግሎት በምህራችን ወንድማችንን ይጠብቅልን፣ ጸጋውን ያብዛልን። የተወደዳችሁ እግዚአብሔር ቤተሰቦች አንዱ ስለ ሁሉ ሞተ በሚል ኃይለ ቃል መምህራ
እግዚአብሔራችን ዕለቱን የዋጀ ጊዜውን ያገናዘበ በአጭር ደቂቃ ዕለቱን ሁሉ የሚያሳይ ትምህርት አስተምረውናል። እኛም በተማርነው ትምህርት 30፣ 60፣ 100 የአማረ ፍሬ እንድናፈራ አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። በትምህርቱ ሕይወታችን እንዲለወጥ እንደተባለው ስቅለቱን መሰረት አድርገን ለሞትን መነሳታችን ለፍቅር እንዲሆን ለፍሬ እንዲሆንልን አምላካችን እግዚአብሔር ያስቀመጠውን ትእዛዞች ሁሉ አክብረን በተለይ በይቅርታ በአንድነት በፍቅር በዓሉን ልናከብር ቅዱስ ፈቃድ ይሆንልን። ለመምህራችንም አስመራን ይክፈልልን። የተወሰኑ መልእክቶችን ላስተላልፍና ወደ አገልግሎቱ እንመለሳለን ማለት ነው። የተወደዳችሁ እግዚአብሔር ቤተሰቦች በድጋሚ የማሳስባችሁ የነገ ልዩ ጉባኤ አለን። የዝማሬ ጉባኤ ነው። ነገ ካቴድራላችን ከ11 ሰዓት ጀምሮ ነጭ በለበሱ ኦርቶዶክሳውያን ልክ እንደ መላእክት እንግዲህ ዝማሬ የመላእክት ስራ ነው። እግዚአብሔርን ማመስገን ሰው ዋናው ተደርጎ ዋናው የተፈጠረበት ዓላማ እግዚአብሔርን ማመስገን ነውና በዝማሬ ነገ የተፈጠርንበትን ዓላማ ልክ እንደ መላእክት የምንተገብርበት ቀን ነው። ማናቸውም እንዳትቀሩ። ዋናው ትልቁ የትንሣኤው ጉዳይ ምስጋና ነውና ከ11 ሰዓት ጀምሮ ነጭ ለብሰን ጧፎች ይዘን መጥተን በዝማሬ እግዚአብሔርን እናመሰግናለን። ቀደም ብላችሁ በመምጣት ቦታዎቹን በመያዝ ዝማሬ አገልግሎት ነው። ልክ 1 ሰዓት ላይ የዝማሬ አገልግሎቱ ጨርስና የማህሌቱ አገልግሎት ላይ ነው የሚገባው ማለት ነው። ያ ሁሉ ማህሌቱ የዝማሬ ነው። እስከ ሌሊቱ 9 ሰዓት ቅዳሴን ጨምሮ አብረን ቆይታ የምናደርግ ይሆናል። አምላካችን እግዚአብሔር ለነገ ለትንሣኤው ያደርሰን ቅዱስ ፈቃዱ ይሁንልን። ሌላው ለነዳያን ማስመሰቂያ የካቴድራላችን የፍኖተ ጽድቅ ሰንበት ትምህርት ቤት ከምግባረ ሰናይ ክፍል ጋር በመተባበር መርሃ ግብር እንደሚያዘጋጅ ይታወቃል። ሰንበት ተማሪዎች በመካከላችሁ ሙዳይ ብዛት ይዘው ይዞራሉ። ስለዚህ አቅማችሁ የፈቀደውን ሁሉ አስተዋጽኦ ታደርጉ ዘንድ በእግዚአብሔር ስም እንጠይቃችኋለን። እንግዲህ አንደኛው ትንሣኤ ነዳያንን ማሰብ ነው። እኛ በብዙ ነገር ትንሣኤውን ልናከብር እንችላለን፣ ግን የሚልሱት የሚቀምሱት የሌላቸውን ነዳያንን ደግሞ ማስፈሰግ አንዱ ተግባር ነው። ሰንበት ትምህርት ቤቱ ከተመሰረተበት ጊዜ ጀምሮ ይህንን በጣም ጠንካራ በሆነ መንገድ ተግባራዊ ያደርጋል። እናንተ ናችሁ የገቢ ምንጮቹና እንድትተባበሩ ከወዲሁ እናሳስባለን። ሌላው በየቦታው እንግዲህ ያው እኛ በካቴድራላችን በመደበኛነት ታቦት ወጥቶ ወይም ልዩ ፕሮግራሞች ተዘጋጅተው የገቢ ማሰባሰቢያ እያደረግን ካደረግን ቆይተናል። ይህንን ደግሞ እንደማናደርግ ነገር ናቸው። ይህን አናደርግም ማለት የወንጌል አገልግሎት፣ የዝማሬ፣ የቅዳሴ፣ የማህሌት አገልግሎቱ በተጠናከረ መንገድ ይቀጥላል። እናንተ እየተማራችሁ ስለሆነ ከእናንተ የሚጠበቀው ደግሞ እናንተ ማድረግ ይጠበቅባችኋል። በዙሪያው አካውንቶች ተቀምጠዋል። ስለዚህ ለልማቱም ለሰበካ ጉባኤው ማለት ሁለቱም የልማትን ስራ በቤተክርስቲያኒቱ የሚሰሩ ተቋማቶች ስለሆኑ ባሉት አካውንቶች የምትችሉትን አቅማችሁ የፈቀደውን ሁሉ እንድታስገቡ እናሳስባለን። በኋላ አባታችን ከቃለ ምዕዳን ጋር ደግሞ የተረፈውን መልእክት ያስተላልፋሉ። ወደ መደበኛው አገልግሎት እንመለሳለን። ወለደዊና ወለጻማ ድካም ከመዩ ያብሳን ያብሰከሙ እግዚአብሔር ሁላችንም እስከ ዕለቱ ትንሣኤው በሰላም ያደርሰን። አቡነ ዘበሰማያት
ውዳሴ